የንስሐ ስግደት በምንሰግድበት ጊዜ ምን እያልን እንሰግዳለን? ብዙዎቻችን አባቶቻችንም የማይነግሩን ወይም የንስሐ ስንገባ ከሚሰጡን ቀኖናዎች መካከል አንዱ ስግደት ነው። ነገር ግን የንስሐ ስግደት በምንሰግድበት ጊዜ ምን እያልን እንደምንሰግድ ብዙ ጊዜ አይነግሩን። ይህም የአንድም የተለመደ የታወቀ የተረዳ ነገር ነው ብለው ስለሚያስቡ አባቶቻችን አይነግሩን። ነገር ግን ብዙ ሰዎች የንስሐ ስግደት በሚሰግዱበት ጊዜ ወድቀው መነሳት እንጂ በአንደበታቸውና በቃላቸው ምን ማለት እንዳለባቸው የማያውቁ ብዙዎች አሉ። በዚህ ቪዲዮ ንስሐ ስግደት በምንሰግድበት ጊዜ ምን እያልን እንደምንሰግድ እነግራችኋለሁ። እንግዲህ የንስሐ ስግደትን በምንሰግድበት ጊዜ በቅድሚያ 3 ነገሮችን እናደርጋለን። የመጀመሪያው መጾም አለብን። ሁለተኛው ይህን የንስሐ ስግደት በምንሰግድበት ጊዜ ጸሎት ማድረስ አለብን። ሶስተኛው በግዝት በዓላትን እንዲሁም ዓመታዊ በዓላትን መጠበቅና ማክበር አለብን። ንስሐ ስግደት በምንሰግድበት ጊዜ የመጀመሪያው በሰሞነ ሕማማት የምንላቸውን ቃላቶች እያነሳን መስገድ አለብን። ኪሪያ ላይሶን ኢየሱስ ናየን፣ ኪሪያ ላይሶን አማኑኤል ናየን፣ ኪሪያ ላይሶን ማስያስ ናየን እያልን እነዚህን የመሳሰሉትን በሰሞነ ሕማማት የምንላቸውን ቃላቶች እያልን መስገድ ይገባናል። ይህን ማለት ከከበደን ግን እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ በእንተ ማርያም መሐረነ ክርስቶስ፣ በእንተ ማርያም መሐረነ ክርስቶስ፣ በእንተ ሚካኤል፣ በእንተ ጊዮርጊስ እያልን የምንወደውን የቅዱስ ወይም የጻድቅ ስም እያነሳን መስገድ ይገባል። ምናልባት ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች እህቶቻችንና ወንድሞቻችን ሼር፣ ኮፒ ሊንክ በማድረግ ለሌሎች አዳርሱ።